በሶስት የተፈታች ሚስቴን ማግባት በደንብ እዚህ ጋር እየሰማችሁ አሁንም በሶስት የተፈታቿን ሚስቴን ማግባት ፍቺ በእስላም ሸሪዓ ሁላችንም እንደምናውቀው ረጅዒ የሆነ መመለስ የሚቻለው ሁለት ጊዜ ብቻ ነው አይደለም አላህ በሱረቱል በቀራ ቁጥር 229 ላይ አጥላቁ መረታን ፍቺ ሁለት ጊዜ ነው ይላል ሰውየው እየፈታ ሚስቱን ሲመልስ እየፈታ ሲመልስ ሁለት ጊዜ ድረስ መመለስ ተፈቅዶለታል ከዚህ በኋላስ ፈኢምሳኩም ቢማዕሩፍ መልካም በሆነ አያያዝ መያዝ ነው አው ተስሪሑም ቢኢሕሳን ወይ ደግሞ መልካም በሆነ መልኩ ማሰናበት ነው ስለዚህ አሁን ከባለቤቴ ጋራ አላህ ቀደረ አላህ አይወስነውና በሶስት ተፋታን እንበል ነው እና ለትምህርት ስለሆነ ነው በሶስት ከተፋታን እሷን መመለስ አልችልም ነገር ግን ለኔ حرام የምትሆነው በጊዜያዊነት ነው ምክንያቶቹ ያ የተወገዱ ጊዜ ተመልሳ ሚስቴ ልትሆን ትችላለች ምንድነው እሱ ሲባል ሌላ ትዳር መስርታ ከዛ በኋላ ከዛ ሰው ጋር ሳትስማማ ቀርታ ያ ሰው ቢፈታትና ባይመላለሱ ወደ ድሮ ባሏ ወደኔ መምጣት ብትፈልግ የዛኔ ላገባ ትችላለህ ማለት ነው ይህንኑ እዚሁ ሱራ ቁጥር 230 ላይ ምን አለ እሺ አብራራዋለሁ አዳምጡ فإن طلقها በሶስተኛው ከፈታት ፍቺው ሶስት ከሞላ فلا تحل له ለሷ አትፈቀድለትም ሊያገባት من بعد ከዚህ በኋላ አትፈቀድለትም حتى تنكح زوجا غيره ይህች ሚስቱ ሌላ ባልን እስክታገባ ድረስ ሌላ ባል አግብታ فإن طلقها ይሄ ያገባችው ሌላኛው ባሏ ቢፈታት ግን فلا جناح عليهما በሷና በድሮ ባሏ ወይም በእኔ ማለት ነው አሁን እንደምሳሌው መሰረት ኃጢያት የለባቸውም አይተራጃዓ ሊማለሱዋል መመላለስን ቢያደርጉ ወይም ደግሞ ወደ ድሮ ባሏ ወደኔ ብትመለስ ያኛው ባሏ ከፈታት ችግር የለም ነው ያለው አሁን ምንድን ነበር ማለት ነው እዚህ ጋር ምክንያቱ በሶስት የተፈታቿን ሚስቴን ወደኔ እንዳትመለስ ያደረጋት ሌላ አላገባችም ሌላ አግብታ እሱ ከፈታት ወደኔ መመለስ ትችላለች ማለት ነው እዚህ ላይ ታዲያ የሚነሳው ነጥብ ምንድነው ሌላ ያገባችው ወደኔ ለመመለስ ነው ወይስ ትክክለኛ ትዳር ነው ረሱል ሰለላሁ ዐለይሂ ወሰለም ሙሐለል የሚያደርጉትና ሙሐለል ሐላል የሚደረግለትን ተራግመዋል ኒካህ ሙሐለል በሸሪዓችን አይቻልም ከባለቤቴ ጋራ በሶስት ከተፋታን እየመለስኳት ፍቺው ሶስት ከደረሰ በአንድ ሶስት ፈታሁሽ ሚለውን አይደለም እዚህ ጋር መጠቅስላችሁ እሱን ዑለሞቻችሁን ጠይቁ ኺላፍ ያለበት መስአላ ነው በአንድ ጠልቃ በአንድ ፍቺ በሶስት ሚስቱን የፈታ ሰው እንደ አንድ ነው የሚቆጠረው ወይስ እንደ ሶስት ሚለው ለዑለማዎቹ የሚተው ነው እኔ መነግራችሁ አሁን ጠላቅ ረጅዒ በሆነ መልኩ ነው ሚስቴን እየፈታሁ መልሻት በሶስተኛው ከፈታኋት ምንድነው የምታደርገው ዒዳዋን ትቆጥራለች እኔ ለመልሳት አልችልም ከዛስ ዒዳዋን ቆጥራ ከጨረሰች በኋላ ህጋዊ የሆነ ሌላ ትዳር ነው ማሰር ያለባት የሷ ቤተሰቦች ከጎን ሂደው የሆነን ባል እባክህ አግባትና ፍታት ለምን ወደ ድሮ ባሏ እንድትመለስ ሐላል እንድትሆንለት አንተ አግባትና ፍታት አይነት ቋንቋ በረሱል ሰለላሁ ዐለይሂ ወሰለም አስረግሟል እንደውም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እገላቸው ወግራቸው ነበር ነው ያለው ይሄንን የሚሰሩ ሰዎችን ማለት ነው ኖ የተፈለገው ህጋዊ ጋብቻ ነው እሷም ዝም ብላ ሄዳ ሌላ ባል ጋር ገብታ ኒካህ እንዳሰረች ተመልሳ ዝም ብላ እንድትመጣ አይደለም ያኛውም እንዲፈታት አይደለም ህጋዊ ጋብቻ አንድ ይሄን ያዙ ሁለተኛስ ያኛው ባሏ ከፈታት የተባለው ራሱ ቢሙጀረድ عقده አይደለም የጋብቻ ቃል ኪዳን ካሰረላት በኋላ አይደለም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት حتى يذوق عسيلتك او كما قال صلى الله عليه وسلم ያንቺን ማር እስኪቀምሰው ድረስ አንቺም የሱን ማር እስክትቀምሺ ድረስ ነው ያሉት بمعنى الجماع እስክትገናኙ ነው ህጋዊ ትዳር መስርታ የስጋ ግንኙነት እስኪፈጽሙ ነው ከዚህ በኋላስ ተዋደው በሰላም ከኖሩም ማሻአላህ ይባላል ካልተግባቡስ ከተፋቱ ችግር ከተፈጠረ ከዛ በዚህ ፍቺዋ የዒዳ ጊዜዋን ቆጥራ
እሱ ካልመለሳትና የዒዳ ጊዜዋ ካለቀ አሁን አዲስ ትዳር ልትመሰርት ነው ወይ ከፈለገች ከሱ ጋር ካልሆነስ የድሮ ባሌ አንተው ትሻለኛለህ ካለች ወደኔ ትመለሳለች ሐላል ሆናለች በሶስት ፈትቻት ነበር አሁን ለኔ ሐላል ሆነች ማለት ነው ሌላ ባል ህጋዊ ባል አገባች ግብረ ስጋ ግንኙነት ፈጽመዋል በሐዲስ እንደተቀመጠው ከዚህ በኋላ ባለ መግባባት ምክንያት ተፋቱ ማለት ነው ስለዚህ ወደ ድሮ ባሏ መመለስ ትችላለች ማለት ነው ህጋዊ በሆነ መንገድ አግብቶ ነው የፈታትና ህገ ወጥ አይደለም ይሄንን ነው እንግዲህ የተረዳሁት እኔ ስንት ሆነ ማለት ነው አሁን 3 ነው 4 3 በሉ እንግዲህ ሁለት እህትማማቾችን በአንድ መሰብሰብ ሴት ልጅ ካክስቷ ጋራ መሰብሰብ ሁለት በ3 የተፈታችን ሴት እንደዚሁ መመለስ 3 አራተኛ ደግሞ ሌላው አምስተኛይቷን ሴት ማግባት አሁንም ተህሪሙ ሙአቀት ነው ለኔ ጊዜያዊ ነው ዘላለማዊ ሐራምነት የለውም ሰበቡ ሲወገድ ማግባት ይቻላል ምንድነው እሱ ሲባል በስሬ 4 ሴቶች አሉኝ ከአራት በላይ አይፈቀድም አይደለ አላህም በቁርአኑ እንደተናገረው ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና ወثلاث ወሩባዕ ከሴቶችም ለናንተ የተዋበላችሁን 2 3 4 አግቡ ብሏል 4 ላይ መቆም እንዳለበት ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል አንዱ ሙሽሪክ በሰለመ ጊዜ ስሙን ለጊዜው ረስቸው ነው 10 ሴቶች ነበሩት የአላህ መልእክተኛም اختر منهن 4 ከነሱ ውስጥ ምረጥ ነው ያሉት ታዲያ አሁን 4 ሴቶች በስሬ ያሉ 4 ሴቶች መቼ ነው አምስተኛ ማግባት የምትችለው ከተባልኩኝ ዘላለሙኑ አልችልም ማለት አይቻልም ምንድነው ከአራቱ ከአንደኛው ጋር ብንፋታ ብትለይ ወይ ደግሞ ብትሞት 3 ቀሩኝ አይደል በሞተቿ ወይም በተፈታቿ ቦታ አምስተኛ የነበረቿን ሴት ማምጣት ይችላል ማለት ነው አምስተኛ የነበረቿን ሴት ማምጣት ይችላል እሺ ማናት እሷ ፉላና ትባላለች እሺ ግልጽ ሆነላችሁ መሰለኝ እንግዲህ